ስለ ከተሜና ስለ ሀገር ቤት ሰው እስኪ እናውራ። ቆሽ እኔ ሀያቶቻችን ይመስለኛል በልጅ ልጃችን ይሁን ምናምን ብለው እድላችንን ቅርጥፍ አድርጎ በልተውታል። የምሬ ነው። በጣም ኃጢአተኛ ነን እንዴ? ይሄን ያህል ደግሞ የስራ ማለት የምንንቀው ስራ ብዛቱ ምንፈልገውና ህይወታችን ምንም አልመጣጠን አለ። ህይወታችን ምንፈልገው በሚገርም መኪና የሚሄድ ምናምን ነገር በቃ እቤት መግዛት ምናምን ያለንበት ሁኔታ ግን ወፍ ዜሮ ላይ በጣም ስራ እንንቃለን በዙሪያችን። እኔ እርግጠኛ ነኝ በጣም አሪፍ ስራዎች አሉ ኪሳችንን ነገር አላ ደገፍ የሚያደርጉ ግን ምንፈልገው ሌላ ነው ማን እስኪ የአገር ቤት ሰው ከዛ ይመጣና ከዛ መምጣቱን ቲክቶክ ላይ ራሱ እኔ የከተማ ሰው የተፈለገ ታለንት በጣም የሚገራርም ሰዓሊ ቢሆን ገጣሚ ቢሆን ፖስት ቢያደርግ ላይኩ ራሱ ቢያንስ እርግጠኛ ነኝ 10,000 ተጣጥሮ ነው የሚሄደው። 10,000 ተጣጥሮ ምናምን ነገር ይሄዳል። የሀገር ቤት ሰውስ አተሼር አድርገው የጎራዳ ልጅ ምናምን ብሎ 100,000 ምናምን እንዴት ሰው የነካው አይደለም የነካው ጎበዝ ነው። ከነካውማ በጣም ጎበዝ ነው። በቃ ለህይወቱ ጥሯል ምናምን ያሰበው እንዴት አይሆንለትም? ምን አይነት እድል ያለ አይ ከተማ ልጅ የአራዳ ልጅ ምናምን ነገር አረ ጠንቅር ብሎ በቀረብኝ። እኔ ገጠር ልጅ ተብዬ ባድግስ ምን ችግር አለ? የገጠር ልጅ ተብዬ ባድግ ኖሮ የኔ በዚህ ሰዓት ገመቺ ሲኖረኝ ነበር። በጣም ብዙ ነገር ይኖረን ነበር።